በደንብ ነው እየተንከባከባት ያሉት። ማሻአላ ምንም ያጎደሉባት ነገር የለም። በደንብ ነው እያዩት ያሉት። በዚህ አጋጣሚ የደቡብ ልጆች የዚች ልጅ አካባቢ የደቡብ ልጆች በጣም ምርጥ አላችሁ። የደቡብ ልጆች ማለት ነው። የዚች ልጅ ቤተሰብ ላይ ዛቻ ብታደርሱ የሱ ደጋፊዎች ማለት ነው ዛቻ ብታደርሱ ምንት ብታደርሱ ልጁ ላይ ይጠነክርበታል እንጂ አንላቀቅም። በነገራችን ላይ የዚች ልጅ ልጅ የምታውቁ የአካባቢዋ ልጆች የአገሯ ልጆች ትላንትና ቤት ከፍታችሁ ስትቃወሙ ያየናችሁ ልጆች አላችሁ። የዚች ልጅ አካባቢ ልጆች ቤተሰቦቿን ሰፖርት አድርጉ፣ ቤተሰቦቿን አግዙ። የሆነ ችግር ካለ መታችሁ ለኛ ንገሩን። ልጁ ሲጀመር በህግ ቁጥጥር ስር ውሏል። የኢማራት መንግስት ይዞታል። አይደለም ሴት ልጅ ኢማራት ውስጥ እንደዚህ መታቃት መገላመጥ አትችሉ። መገላመጥ ማለት ነው። ከዚህ በፊት ያችን ልጅ የደፈራችኋትን መቀመቅ አስገብተኗል። ይሄንንም ደግሞ መቀመቅ ገብቷል። ቀጣይም ደግሞ ስትመጡ መቀመቅ ትገባላችሁ። ኢማራት ኢትዮጵያ አይደለችም። ኢማራት የህግ ሀገር በህግ የምትመራ እንጂ ይሄ በጉቦ ሰጥተክ የምትመራ አይደለችም። ኢትዮጵያ ውስጥ አሲድ ደፍታችሁብን፣ በቢላ ወቅታችሁን፣ አርዳችሁን፣ የፈለጋችሁትን ነገር አድርጋችሁን የኢትዮጵያ ወንዶች አብዛኞቻችሁን እያልን አይደለም። እና ታሜ እኛ ወንድ የምናውቀው ታምራትን ነው። ወንድ የምናውቀው አሉ እንደነሳሪ ባለቤት አሉ ወንዶች የሚባሉ እኛ ብዙ የምናውቃቸው ወንድ እነ ብሬክስ ዘሀበሻ አሉ ወንዶች እና አብርሽ የቄሮ አሉ ወንዶች የምናውቃቸው ወንዶች እነዚህ ናቸው። ለወገኖቻቸው ሮጦ የሚደርሱ ወንድ ማለት ለእኔ እነዚህ ናቸው። ከዛ ውጭ ግን ሴት ልጅ ላይ ሰው ሀገር መታችሁ እጃችሁን ሰንዝራችሁ በዚህ ደረጃ ስታደርጉ እኛ ደግሞ መሄድ እስካለብን ኢትዮጵያ በህጉም ብንሄድ ስለማናገኛችሁ ባለንበት ሀገር ግን እስከ አፍንጫችሁ ድረስ ነው የምንሄደው እያልናችሁ ነው። እስከ አፍንጫችሁ ሴት ልጅ ትበድልም አትበድልም ታጥፋም አታጥፋም እጅን ልሰነዝርባት አትችልም። ህግ አለ፣ ወደ ህግ ነው የምትወስዳት። ከዛ ውጭ ግን ሴት ልጅ በዚህ ደረጃ ስታጠቁ ዝም አንላችሁም። ስንተባበር እኛ ሴቶች ወንድሞቻችን እነ ታሜ ከጎናችን ሆነው መቀመቅ አስገብተናችኋል እያልናችሁ ነው። ታሜ ከዚህ በፊት ያቺ የተደፈረችው ልጅ ታፏ ተላልጦ እነ ታሜ ካፍኩ ጨብጠኝ ሲላት ታሜ ጨብጭኝ ሲላት ታሜ ካስታወስክ ወንድን በሰከንድ በሁለት ቀን ውስጥ ወንድ ልጅ ጠልታ ፈርታ እኔ ስር መታ ነው የተወሸቀችው። እንደውም ታሜ መጨረሻ ላይ ምን አለ መሲስቲ አንቺ አናግሪያት በቃ እየደነገጠች ስለሆነ አንቺ አውሪያት አለኝ። ልጅቷ ሽጉጥ ነው የምትለው። አገራችን ደፍራችሁን አሲድ ደፍታችሁብን አርዳችሁ እንደፈለጋችሁ አድርጋችሁ ህግ ያለበት ሀገር ደግሞ በዚህ ልክ ስትመጡ በህጉ ነው የምንፋለማችሁ። ምርጥ የሆነ ህግ ያለበት ሀገር ላይ ነን ያላ ብትደራችሁ ትላንትና ይሄን የዚችን ልጅ እንደዚህ ያደረጋትን ሰፖርት ስታረጉ የነበራችሁ ወንዶች አይተናችኋል። የሀገሩ ልጆች ሆናችሁ ይሄንን ድርጊት ደግፋችሁ ስትመጡ ልንገራችሁ፣ ዱባይ ውስጥ ሆናችሁ ማንንም ስታጠቁ ዝም አንላችሁም። ታሜ ያለ ከማንም በላይ ከዚህ ሀገር ፖሊስ እኩል ወገኖቹን ሰፖርት የሚያደርግ ማለት ነው። ወን ሰፖርት አድርጋችሁ የእሷን ቤተሰብ ላይ ምዝቱ ካላችሁ የደቡብ ልጆች ዛሬ ነው የእናንተ በፊትም በጣም ወገኖቻችሁን በማገዝ ነው የምናውቃችሁ። አሁንም ቢሆን የደቡብ ልጆች የዚችን ልጅ ቤተሰብ እየደወላችሁ ጠይቁ። እኛ እዚህ ያለውን ነገር ልጅቷ እስከ መጨረሻ ድረስ ፍትህ እስክታገኝ ድረስ ልጁ መቀመቅ ገብቷል። ጉድጓድ እስኪገባ ደግሞ ከጎኗ ነን አልናችሁ። ታማ ድዳ ሁሉ ነገር እስኪሻላት ድረስ ተግባባን። ተጠርቶ ሲጠየቅ ታሜ ምንድን ነው ያለው? እኔ በኖርማል አይደለም የደፈርኳት እጄን ነው ማህፀኗ ውስጥ ያስገባሁት ብሎ ነው የተናገረው። እዚህ ድረስ እኮ ደፍረው የሚናገሩ እኮ ናቸው። እኔ እኮ የሚያመኝ እኮ ፎዚ ስለነዚህ ምስኪን ሴቶች የ300 ብር ልዩነት ለማግኘት ከመዳን ቤት ጠፍተው ለመስራት ብቻ አላማ አድርገው የወጡ ሚሊዮን ምስኪኖች አሉ። ስለነሱ ነው ፎዚ። ኢጃዛ ቤት ወንድ ኢጃዛ ቤት አትቀመጡ ስትያቸው የኛ ልጆች አይሰሙሽም። ዛሬ ጥሩ ቢሆንላችሁ እድሜ ልኩን ጥሩ አይሆንም። የወንድ ኢጃዛ ቤት በአጠቃላይ ባለትዳር ኢጃዛ ቤት አትቀመጡ። የኛ ልጆች አይሰሙሽም። የሚጠቅሟቸው ነው የሚመስላቸው። እንዲሆኑ ደግሞ ስታይ በቃ ሴትነትሽ ያስጠላሻል። ታውቂያለሽ። እግዚአብሔርን አፈር ብሉ ማርያምን። እሺ ደግሞ ሲጀመር ማለት ነው እሺ ሴቶቹ ኢጃዛ ቤት ይክፈቱ። ወንዶቹ ምን ይሆን ብለው ነው ኢጃዛ ቤት የሚከፍቱት? ኢጃዛ ቤት የምታውቁ ልጆች ለእኔ አሳዩኝ፣ ጠቁሙ። እናቴ ትሙት እኔ ጠቁምባቸዋለሁ። የትም ቦታ ሁኑ ብቻ ኢማራት ውስጥ እኔ ጥሩ ሙሉ መጥፎ ጠቁመን ነው የምንበትናችሁ። እግዚአብሔርን በዚህ ደረጃ ሊሰሩ የመጡ ልጆችን ኧረ እኔ እንጃ ያላቅም ማርያምን ያላቅም። መሲ ልጅቷን ብታያት ማለት ነው በጣም ትንሽ ልጅ እኮ ናት። በጣም ትንሽዬ ልጅ። አሁን ደግሞ ሙዳ
ብለው ሲያመጧቸው ከገጠር ቦታ ላይ ነው የሚያመጧቸው። የከተማዎቹ እየባነኑ ተቸገሯ። የገጠሮቹን እያመጡ ይደፍሯቸዋል። እዚህ ስራ አምጥተው የሚያስገቧቸው እነሱ ደግሞ ሲላቸው ደግሞ መዳም ቤት ከማስገባታቸው በፊት ደፍረው ነው የሚያስገቧቸው። እንደዛ እንኳን ባይሆን ማለት ነው ካስገቧቸው መዳም ቤት ራሳቸው አስጠፍቷቸው ራሳቸው ይደፍሯቸዋል። እሱን ተይ ፎዚ፣ የወንድ ኢጃዛ ቤት የእርግዝና ማስወረጃ እየሸጡ ልጆቹ ከተደፈሩ በኋላ እያረገዙ ልጁን እንዲያወርዱት ያደርጋሉ። አስበሽዋል? ሁሉ ነገራቸውን እኮ ነው በቃ ምስቅልቅል እያረጉት ያሉት። የሆነ መብት ኖረሽ የሆነ ስልጣን ኖረሽ የሆነ አትደርሽምና እንደነዚህ አይነት አውሬ ኢትዮጵያኖችን መበተን አትችይም። ታውቂያለሽ? በቃ የምትችው በሚዲያ መታገል ነው። የእኛ ልጆች ደግሞ አይሰሙም። ተው፣ ወንድ ኢጃዛ ቤት አትቀመጡ። ወንድ ኢጃዛ ቤት ጠቁሙባቸው። በቃ አትውጡ። በቃ ወይ መዳም ቤት አንድ ኩብዝ እየበላችሁ ተቀመጡ። ተው። ቆየም ዘገየም የሆነ ጊዜ ወንድነታቸው ይነሳል። በጣም ነው የሚያሳዝነው። በጣም ታስበሽዋል? ልትሰራ የመጣች ልጇ ተደፍራ ተደብድባ በገዛ ሀገሯ ልጅ በገዛ እንደዚህ በማደርጉ ማለት ወንድነት ነው የሚባለው? ኦ ማይ ጋድ! ወንድ ነህ፣ ጀግና ነህ። እንዲህ ያደረግ እሱ የተያዘው እዚህ ጋር ጥያቄ ማለት ተይዟል። አዎ የተያዘ ደግሞ ሊያመልጥ ነበረ። ኤርፖርት አባቴ ኤርፖርት ነው የተያዘው። ቀልድ መስሎት ነው አባ። እሱማ ቢልለትማ ሻንጣውን ይዞ እንኳን ደህና መጣህ የሚል የዌልካም ምንጣፍ ተነጥፎለት ምናምን ሊገባ ነበር ሀገሩ። ጉርጓድ ይግባና ፎዚ ምን ያህል ግን የኢትዮጵያ ሕግ ኢትዮጵያ ውስጥ ሕግ እንደሌለ የምታውቂው እዚህ ደፍሮ ሴት ልጅ እንዲደብድቡ ሊወጣ ነበር። የኢትዮጵያ ሕግ ስለሆነ እኮ ነው። የኢትዮጵያ ሕግ ነው ጭንቅላታቸው ውስጥ ያለው። ኢቭን አይቀየሩም። እዚህ የሰለጠነ መሬት ላይ ተቀምጠው ይሄ ኢማራት ነው አይደለም። ሴት ልጅ እንዲመተክ አልኩ። እችን እስክሪፕቶ እኔን ገላመጠኝ ብዬ ከከሰስኩት መውጣት አትችልም ከዚህ ሀገር። ትናንትና ማለት ነው አንተ እስክትመጣ ድረስ እኛን እየጠየቁን አልነበረ? የሚገርም ነገር እኛ ኢንፎርሜሽኑን ከሰጠናቸው በኋላ ወንትድ እስኪያደርጉት ድረስ ምንም እያወሩን አልነበረም። ስራቸውን ነው ዝም ብለው እየሰሩ የነበሩት። ምንም በቃ እኛን የሚፈልጉትን መረጃ ተቀበሉን። ከዛ ወንትድ አድርገው ኤርፖርት ላይ ምንም የትም ላይ ከተገኘ እንዲያዝ እስኪያደርጉት ድረስ እኛን እያወሩን አልነበረም። በቃ እንደውም ከኛ ጋር ማውራት የጀመሩት እንትን አድርገው ባን አድርገው ከጨረሱ በኋላ ታሜ ሲያናግራቸው እንደውም ለሱ እየመለሱለት ነበረ። እና እዚህ ሀገር ህግ በደንብ ነው የሚከበረው። በደንብ ማፊ እዛ ኢትዮጵያ በየፈለጋችሁበት በየጉራንጉሩ የምትፈልጓትን ሴት ልክ እናንተ የፈጠራችኋት ያህል እስኪሰማችሁ ድረስ እንደፈለጋችሁ የምትደፍሯትን እዚህ አትደፍሩም። ብትደፍሩም እንደዚህ ጀሃነም በቪአይፒ እየተያዘላችሁ ትገባላችሁ። ሲጀመር ደግሞ ማለት ነው እስር ብቻ ታስራችሁ አይደለም የምትወጡት። ያለም ምንም ነገር ያፈራችሁት ነገር ቢኖር ለደፈራችሁት ሰው ክሳችሁ ነው የምትሉት። እድሜያችሁን ጨርሳችሁ። ያቺ ቅንቅና ሚስቱም አብራ ትገባለች። እሷም ራሷ ተባባሪ አይደለች? እሺ ደግሞ ማለት አንዳንድ ልጆች ማለት ለምንድን ነው ቦታ የተናገራችሁ ሐኪም ቤት ናት ምናምን? ያ ችግር የለም ሐኪም ቤት ናት። ዶክተሮቹ ትሪትመንት እያደረጓት በፖሊስ ተከባለች። ጠላት ካላት ልጅቷ የሚሄድላት ካለ ይሄድና ይሞክር። ይሄዱላት ሽንታ ማለት ነው። ሂድ ሞክሬ ኢማራት ነው። ያለችበትን ሐኪም ቤት ያወቃችሁ ሰዎች ማለት ነው መሄድ ከፈለጋችሁ ጋርዱን ይዛችሁ መሄድ ትችላላችሁ። ከነጋርዳችሁ ትገባላችሁ። በፖሊስ ጥበቃ ላይ ነው ያለችው ልጅቷ። ማቪ ይሄ ኢትዮጵያ አይደለም። ይሄ እንደውም ልጅቷ መሲ ወላሂ ነው የምልሽ ዛሬ መያዙን እስክነግራት ድረስ በጣም ፈርታ ነበር። ምክንያቱም እንዳልኩሽ እኔ ጋር ስትመጣ ማለት ነው መናገር አልፈለገችም። አስፈራርቷታል። በእጄ እንደዚህ አንቄ ነው ምገልሽ ብሏታል። ለአንድ ሰው ብትናገሪ እገልሻለሁ ብሏታል። ያችን ጨምር እንትን አይምሮዋ ላይ ይዛ ማለት ነው በጣም ፈርታ ነበረ። ተይዟል። አዎ ልጁ ተይዟል። ይሄ ኢማራት ነው። ይሄ ኢትዮጵያ ውስጥ አሲድ ደፍታችሁ ኢትዮጵያ ውስጥ ገድላችሁ ኢትዮጵያ ውስጥ እንደፈለጋ ቆራርጣችሁን በመዳበሪያ ጥላችሁን ኢትዮጵያ ውስጥ አሰቃይታችሁን የምትኖሩ ወንዶች ኢማራት ደግሞ መታችሁ። ይሄ የህግ ሀገር እኮ ነው። አንጀት የሚያረስ ህግ ያለ ነው። ወፍ አይደለም እናንተ እንደናንተ አይነት ሽንታ ሴት ልጅ ላይ እጅ የምሰነዝሩና ማንም ብትመጡ ወፍ አታልፋቸውም። እግዚአብሔር የቀደሳት ሀገር ናት እች ሀገር። እናቴ ትሙት
በቃ የምትኮሩበት ሀገር ብትኖር ኢማራት ናት። ህግ ያለበት የህግ የበላይነት የወመኔ የደፋሪ የጨፍጫፊ የበላይነት ሳይሆን ህግ ያለበት የህግ የበላይነት የሚከበርበት እኔም ላጥፋ ሙናም ታጥፋ ታም የሚያጥፋ እኩል የምንዳኝባት ሀገር እኔ ያስለቀሰኝ እህቴ እንደዚህ መሆኗ ስደተኛ ወገናችን እንደዚህ መሆኗ እንጂ እኮ እናንተ ሽንታም እኮ ምንም እኮ አታመጡም እናንተ ደፋሪዎች